ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? ስኳር ድንች መመገብ የሚያስገኛቸው 9 ዋና ዋና የጤና ጥቅሞችን ነግራችኋለሁ። አንደኛ፣ የልብ ድካም ተጋላጭነትን ይቀንሳል። ስኳር ድንችን መመገብ ቫይታሚን 6 የሚያስገኝ ሲሆን ይህ የቫይታሚን አይነት ደግሞ በሰውነታችን ውስጥ ያለውን ለልብ ድካም የሚያጋልጥ የሆሞሳይስታይን ኬሚካል ያስወግዳል። ሁለተኛ፣ የቆዳን ውበትና ጤንነት ለመጠበቅ ይረዳል። ቫይታሚን ሲ እንደ ጉንፋን ያሉ በሽታዎችን ለማከምና ለመከላከል የሚረዳ ሲሆን ስኳር ድንች ውስጥም ይገኛል። ቫይታሚን ሲ ለአጥንትና ለጥርስ ጤንነት፣ ለምግብ መፈጨት እንዲሁም ለደም ህዋስ መመጣጠን የራሱ ጥቅም አለው። ከዚህም ባሻገር የቆዳ ውበትና ጤንነት የሚጠብቅ ሲሆን ሰውነታችን ከካንሰር ጋር ለተያያዙ በሽታ ስጋት እንዳይጋለጥ ያደርጋል። በመሆኑ በውስጡ ቫይታሚን ሲ የያዘውን ስኳር ድንችን መመገብ ፋይዳው የጎላ ነው። ሶስተኛ፣ የአጥንት ጤንነትን ይጠብቃል። በስኳር ድንች ውስጥ የምናገኘው ቫይታሚን ዲ ለሰውነታችን የበሽታ መከላከል አቅምና ለአጠቃላይ ጤንነታችን ያለው ፋይዳ ከፍተኛ ነው። ከቫይታሚን ዲ የሚገኝ ንጥረ ነገር በዋናነት ምንጫቸው የፀሐይ ብርሃን ነው። ቫይታሚን ዲ ኃይልን፣ መነቃቃትን፣ የአጥንት የቆዳና የጥርስ ጥንካሬን ያመጣል። በመሆኑም ከፀሐይ ብርሃን በተጨማሪ ከስኳር ድንች የሚገኘው ቫይታሚን ለሰውነታችን ጤና ወሳኝ ነው። አራተኛ፣ በሽታ የመከላከል አቅምን ያሳድጋል። ስኳር ድንች በውስጡ የአይረን ንጥረ ነገርን የያዘ በመሆኑ ለሰውነታችን የበሽታ መከላከል አቅም ከፍ ያለ ጥቅም እንዲኖረው አድርጎታል። አይረን ሰውነታችን በቂ ኃይል እንዲኖረው የሚያግዝ ንጥረ ነገር ሲሆን የነጭና የቀይ ደም ህዋሶች በማጠናከር የበሽታ መከላከል አቅም እንዲጨምር ያደርጋል። አምስተኛ፣ ጭንቀትን ለማስወገድ ይረዳል። ስኳር ድንች በውስጡ የማግኔዥየም ንጥረ ነገር ክምችት ያለው በመሆኑ አእምሮን በማነቃቃት ድብርትን ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ከዚህም በተጨማሪ ማግኔዥየም ለደም ቅዳ፣ ለልብ፣ ለጡንቻና ለነርቭ ተግባራት መፋጠን ቀላል የማይባል ጠቀሜታ አለው። ስድስተኛ፣ የልብ ምትን ለመቆጣጠር ይረዳል። ፖታሺየም የተሰኘው ንጥረ ነገር የልብ ምትና የነርቭ መልእክቶችን ለመቆጣጠር ይረዳል። የጡንቻ መሸማቀቅ እንዳያጋጥም የኩላሊትን እንቅስቃሴ የተስተካከለ እንደሆነና የሰውነትን እብጠት በመቀነስ ረገድ ጉልህ ፋይዳ አለው። ሰባተኛ፣ በደም ውስጥ የሚገኘው የስኳር መጠን እንዲጨምር አያደርግም። ስኳር ድንች ጣፋጭ ምግብ ቢሆንም ወደ ደማችን የሚቀላቀለው ተፈጥሯዊ የስኳር መጠናቸው እጅግ ዝቅተኛ ነው። ይህም ለውፍረትም ሆነ ላልተፈለገ ክብደት የሚዳርግ የስኳር መጠን በደማችን ጭማሪ ሳይከሰት የሰውነት ኃይላችንን እንዲስተካከል ያደርጋል። ስምንተኛ፣ እርጅናን፣ የካንሰር ህመምን ለመቋቋም ይጠቅማል። የስኳር ድንች ውስጣቸው በብርቱካናማ ቀለም የበለጸገ በመሆኑ ከፍተኛ የካርቶኖይዶች መገኘት ማሳያ ነው። እነዚህ ካርቶኖይዶች ደግሞ ሰውነታችን ቫይታሚን ኤ እንዲያገኝ የሚያደርጉ ናቸው። ካርቶኖይዶች እይታችን የተስተካከለ እንዲሆን፣ የበሽታ መከላከል አቅማችን ከፍ እንዲል እንዲሁም የካንሰር ህመም ተጋላጭነትና እርጅናን ለመቀነስ ጠቃሚ ናቸው። የሴቶችን ጤናማ አመጋገብና አኗኗር በተመለከተ በተደረገ አንድ ጥናትም ከዘወትራዊ አመጋገባቸው በተለየ ስኳር ድንችን ጨምሮ ካርቶኖይዶች የሚገኙባቸውን ሌሎች ምግቦችን የተመገቡ ለጡት ካንሰር የመጋለጥ ዕድላቸው እጅግ ዝቅተኛ ሆኖ ተገኝቷል። ውድ ቤተሰቦቼ ይህ መረጃ አስፈላጊ መረጃ ስለሆነ ሌሎችም እንዲማሩበት ሼር እንድታደርጉ ጠይቃለሁ። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ። ሰላም።